እንደምን አመሻችሁ። ይህ ፌርማታ አመሻሽ ነው። በእስራኤልና ኢራን ጦርነት ውሎ በደረሱ ጉዳቶች ላይ ጠቅለል ያሉ መረጃዎችን እንስጣችሁና የቤንያሚን ኔታንያሁን ሙሉ ንግግር እናስከትላለን። በቅድሚያም ኢራን ታማኝ የሆኑ የዜና ምንጮችና ባለስልጣናት እንደሚነግሩን ከሆነ በገደምዳሜው ወደ 20 የሚጠጉ ከፍተኛ ወታደራዊ አዛዦች ከኢራን ወገን ተገለዋል። የኢራን የመንግስት ሚዲያ ጄኔራል ሆሲን ሳላሚና ጄኔራል ሙሐመድ ባገሪ እንደተገደሉ ያረጋገጠ ሲሆን 6 የኒውክሌር ሳይንቲስቶቿም ተገለዋል። በከፊል ይፋዊ የሆነው ኑር የዜና ምንጭ እንደዘገበው ከሆነ ደግሞ በቴህራን መኖሪያ አካባቢዎች በደረሰ ጥቃት 78 ንጹሃን ዜጎች ሲገደሉ 329 የሚሆኑት ደግሞ ቆስለዋል። በቴህራን የሚገኙ ሆስፒታሎች ተጎጂዎችን በማስተናገድ የተጨናነቁ ሲሆን የኢራን የበላይ መሪ አያቶላህ ካሚኒ በበኩላቸው ተጨማሪ ከፍተኛ ወታደራዊ ባለስልጣናትና ሳይንቲስቶች መሞታቸውን ጠቅሰዋል ያለን ስፔክትረም ሎካል ኒውስ ነው። በመሰረተ ልማት ውድመት በኩል ከተመለከትነው ደግሞ እስራኤል በምዕራብ ኢራን የሚገኙ በደርዘን የሚቆጠሩ የአየር መቃወሚያ ስርዓቶችንና ሚሳኤል ማስወንጨፊያዎችን አውድሜያለሁ ባይ ስትሆን የእስራኤል መከላከያ ሚኒስቴር ቃል አቀባይ ኤፊ ደፍሪን በበኩላቸው በናታንዝ የሚገኘው የኢራን ዋና የዩራኒየም ማበልጸጊያ ተቋም ጉልህ የሚባል ጉዳት ደርሶበታል ይላሉ። የቴህራን ጎዳናዎችና በርካታ የመኖሪያ ቤቶች ከፍተኛ አደጋ እንደደረሰባቸው በግልጽ የሚታይ ቢሆንም የኢራን ወታደር ጉዳቱን እየተቆጣጠረው ይገኛል። በእስራኤል በኩል ደግሞ ታይምስ ኦፍ እስራኤል እንዳስነበበው ምንም አይነት ወታደራዊ ጉዳት ያልደረሰ ቢሆንም ከኢራን የተላኩ ድሮኖችን መጥቶ ቢጥልም ፍርስራሹ ግን በሊባኖስ ድንበር አቅራቢያ በጎላን ተራሮች ላይ የሚገኙ ቤቶች ላይ ጉዳት አድርሷል። አሁንም የእስራኤል ሰሜናዊ ክፍል በከፍተኛ ጥንቃቄ ላይ እንዲቆይ የተነገረው ሲሆን እንደ ቴል አቪቭ ባሉ ዋና ከተሞች ግን በአንጻራዊነት ሰላማዊ ድባብ ይታያል። ታዲያ የሁለቱ አገራት ጦርነት ጣጣ በእነርሱ ብቻ የሚቆም አልሆነም። በቀጠናው የሚገኙ የትራንስፖርት አገልግሎቶችም ችግር ገጥሟቸዋል። የቴል አቪቭ ቤን ጉሪየን አውሮፕላን ጣቢያ የተዘጋ ሲሆን የተለያዩ የአየር መንገዶች አውሮፕላኖቻቸውን ከእስራኤል ውጭ እያሸሹ ይገኛሉ። እንደ ኤምሬትስ ያሉ ዓለም አቀፍ የአየር መንገዶች ደግሞ ወደ ኢራቅ፣ ኢራን፣ ሊባኖስ፣ ጆርዳን እንዲሁም ወደ ሌሎች አካባቢዎች የሚያደርጉትን በረራ ሰርዘዋል። በመካከለኛው ምስራቅ የሚገኘው የበረራ መስመር ለጊዜው መዘጋቱ በዘገባው ላይ የተነሳ ሲሆን ግጭቱ ሊሰፋ ይችላል በሚል ፍራቻ ዓለም አቀፍ የነዳጅ ዋጋ ከፍ ብሏል። ከዚህ ቀጥሎ የምትሰሙት ደግሞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ በኢራን ላይ ያደረሱትን የአየር ጥቃት በተመለከተ ያደረጉት ንግግር ነው። ከደቂቃዎች በፊት እስራኤል የህልውናዋ አደጋ የሆነችው ኢራን ላይ ኦፕሬሽን ራይዚንግ ላየን የሚባል ወታደራዊ ተልዕኮ ጀምራለች። ስጋቱን ለማስወገድም ይህ ተልዕኮ ያስፈለገውን ያክል ቀን ይቀጥላል። ለአስርት ዓመታት ያክል የቴህራን አምባገነን መንግስታት በድፍረትና በግልጽ እስራኤልን ለማጥፋት ሲቀሰቅሱ ነበር። ይህን የዘር ማጥፋት ሽብራቸውንም የኒውክሌር መሳሪያ ለመገንባት በሚያስችላቸው የኒውክሌር ፕሮግራም ሲደግፉት ቆይተዋል። ኢራኖች 9 የአቶሚክ ቦምብ ለመስራት የሚያስችላቸውን በከፍተኛ ደረጃ የበለጸገ በቂ ዩራኒየም በቅርብ ዓመታት ውስጥ አበልጽገዋል። 9 በቅርብ ወራት ውስጥ ኢራን ከዚህ በፊት ወስዳው የማታውቀውን እርምጃ ወስዳለች። ይህን የበለጸገ ዩራኒየም ወደ መሳሪያነት የሚለውጥ እርምጃ ማስቆም ካልተቻለ ኢራን በአጭር ጊዜ ውስጥ ኒውክሌር ቦምብ ልትሰራ ትችላለች። ዓመት ሊሆን ይችላል፣ ጥቂት ወራትም ሊሆኑ ይችላሉ፣ አሊያም ከዓመት ባነሰ ጊዜ ውስጥ። ይህ ደግሞ በግልጽ የእስራኤልን ህልውና የሚፈታተን ነው።
ከ80 ዓመታት በፊት የአይሁድ ሕዝቦች በናዚ ጀርመን አገዛዝ በተፈጸመ ጅምላ ጭፍጨፋ ሰለባ ነበሩ። ዛሬ የአይሁድ ሕዝቦች በኢራናውያን አገዛዝ የሚፈጸምባቸውን የኒውክሌር ጭፍጨፋ አይቀበሉም። አሁን እንደ ጠቅላይ ሚኒስትርነቴ ደጋግሜ በግልጽ ተናግሬዋለሁ። እስራኤል እንድንጠፋ የሚፈልጉትንና ይህንንም ግብ ለማሳካት የሚያስችላቸውን ነገር ለመስራት ደፋ ቀና የሚሉትን በፍጹም አትፈቅድም። ዛሬ ምሽት እስራኤል እነዚያን ቃላት በድርጊት አስመስክራቸዋለች። የኢራንን የኒውክሌር ማበልጸጊያ ተቋምን ልብ አጥቅተናል። የኢራንን የኒውክሌር ቦምብ መስሪያ ፕሮግራም ልብን አጥቅተናል። በናታንዝ የሚገኙትን የኢራንን ዋና የዩራኒየም ማበልጸጊያ ተቋሞችን አጥቅተናል። በኢራን ቦምብ ላይ ሲሰሩ የነበሩትን የኢራንን ዋና የኒውክሌር ሳይንቲስቶችን ኢላማ አድርገናል። የኢራን የባላስቲክ ሚሳኤል ፕሮግራም ልብንም አጥቅተናል። ባለፈው ዓመት ኢራን 300 ባላስቲክ ሚሳኤሎችን ወደ እስራኤል አስወንጭፋለች። እነዚህ ሚሳኤሎች እያንዳንዳቸው በኩንታል የሚመዘኑ ፈንጂዎችን የያዙ ሲሆኑ በመቶዎች የሚቆጠሩ የእስራኤል ሕዝቦችን ስጋት ላይ ጥለው ነበር። በቅርቡ እነዚያ ሚሳኤሎች ኒውክሌር ቦምብ ሊታጠቁ ይችሉ ነበር። እነዚህ ሚሳኤሎች በመቶዎች አይደለም በሚሊዮኖች የሚቆጠሩ ሕዝቦችን ያሰጉ ነበር። ኢራን እነዚህን መሰል 10,000 ሚሳኤሎችን በ3 ዓመታት ውስጥ ለመስራት እየተዘጋጀች ነበር። አሁን አስቡት 10,000 ኩንታል ፈንጂ ኒውጀርዚን በምታክል አገር ላይ ሲወድቅ። ይሄ ልንታገሰው የምንችለው ስጋት አይደለም፣ እንዲቆም መደረግ አለበት። ኢራን አሁን እስራኤልን ማጥፋት በሚባለው አዲሱ ዕቅዷ ላይ እየሰራች ነው። አያችሁ፣ የድሮው ዕቅዷ ከሽፏል። ኢራንና የእጅ አዙር አጋሮቿ አስፈሪ በነበረው የጥቅምት 7 ጥቃት እስራኤልን በእሳት ቀለበት ለመክተት ሞክረው ነበር። ነገር ግን የእስራኤል ሕዝቦችና የእስራኤል ሰራዊት አገራችንን ለመጠበቅ እንደ አንበሳ ተነሱ። ሐማስን ሰበርን፣ ሄዝቦላህን አጠፋን። በሶሪያና የመን የሚገኙ የኢራን የእጅ አዙር ኃይሎቿን ደብድበናል። ኢራንም ባለፈው ዓመት 2 ጊዜ ስታጠቃን እዛው ራሷ ግዛት ስር መልሰን አጥቅተናታል። ምንም እንኳን ራሳችንን ብንጠብቅም ሌሎችንም ጠብቀናል። የአረብ ጎረቤቶቻችንን ጠብቀናል። እነሱም በኢራን አመጽና እልቂት ተሰቃይተዋል። በሄዝቦላህ ላይ የወሰድነው እርምጃ በሊባኖስ አዲስ መንግሥት እንዲቋቋምና በሶሪያ የነበረው የአሳድ አገዛዝን እንዲፈራርስ አድርጓል። በሁለቱ አገራት የሚገኙ ሕዝቦች አሁን የተለየ ዕጣ ፈንታ፣ የተለየ ነገን የሚያገኙበት ዕድል አላቸው። ስለዚህ ለኢራን ጀግና ሰዎች የሚሆን መልእክት አለኝ። ጸባችን ከእናንተ ጋር አይደለም። ጸባችን ለ46 ዓመታት ሲያስጨንቃችሁ ከነበረው አሰቃቂ አምባገነን አመራር ጋር ነው። የነጻነታችሁ ቀን ቅርብ እንደሆነ አምናለሁ። ያ ሲፈጠር ደግሞ የሁለቱ ታላላቅ ሕዝቦች ጥንታዊ ግንኙነት ዳግም ያብባል። የሰለጠነውን ዓለም እርግጠኛ ማድረግ የምፈልገው የዓለማችን አደገኛ አገዛዝ የዓለማችንን አደገኛ መሳሪያዎች እንዲታጠቅ አንፈቅድለትም። እናም ኢራን እነዚያን የኒውክሌር መሳሪያዎች ለእጅ አዙር አሸባሪ ቡድኖቿ አሳልፋ ለመስጠት ዕቅድ ነበራት። ያ ደግሞ የኒውክሌር ሽብር ቅዠትን የገሃዱ ዓለም እውነታ ያደርገው ነበር። እየጨመረ የመጣው የኢራን ባላስቲክ ሚሳኤሎች የመወንጨፊያ ርቀት ያን የኒውክሌር ቅዠት ወደ አውሮፓ ከተሞች እንዲሁም በመጨረሻም ወደ አሜሪካ ሊያደርሰው ይችላል። አስታውሱ፣ ኢራን እስራኤልን ትንሿ ሰይጣን፣ አሜሪካን ደግሞ ትልቋ ሰይጣን ብላ ነው የምትጠራቸው። ሚሊዮኖች ሞት ለእስራኤል፣ ሞት ለአሜሪካ ወደሚል ዝማሬ እንዲጓዙ ያደረጋቸውም ይኸው ነው። ዛሬ እስራኤል ለነዚያ የዘር ማጥፋት ጥሪዎች በድርጊትና በራሳችን ጥሪ ምላሽ እየሰጠች ትገኛለች። እስራኤል ረጅም ዓመት ኑሪ፣ አሜሪካም ረጅም ዓመት ኑሪ። ድርጊታችን ዓለማችንን የተሻለ ደህንነት ያለባት ቦታ ለማድረግ ይረዳል። ፕሬዝዳንት ትራምፕን ለአመራሩና የኢራንን የኒውክሌር ፕሮግራምን ስለተጋፈጠ ላመሰግነው እወዳለሁ።
ኢራን የኒውክሌር ማበልጸጊያ ፕሮግራም ሊኖራት እንደማይችል ደጋግሞ ግልጽ አድርጎታል። ዛሬ ኢራን ጊዜ ለመግዛት ብቻ እየሞከረች እንደሆነ ግልጽ ነው። መሰረታዊ የሆነውን የሰላማዊ አገርነትን ስምምነት ለመቀበል አሻፈረኝ ብላለች። ከማጥቃት ውጪ አማራጭ እንደሌለን ያወቅነውም ለዚያ ነው። አንድ መሪ ሊወስነው የሚችለው ከባዱ ውሳኔ አንድ አደጋ ሙሉ ለሙሉ ወደ ትግበራ ከመግባቱ በፊት ለማውደም መወሰን ነው። ከክፍለ ዘመን በፊት ናዚዎችን ስንጋፈት በየትውልዱ የነበሩ መሪዎች በጊዜው ወደ ድርጊት ለመግባት ሳይችሉ ቀርተዋል። በአንደኛው የዓለም ጦርነት ሰቆቃዎች ሽባ ሆነው ነበር። የትኛውም ዋጋ ተከፍሎ ቢሆን ጦርነትን ለማስቀረት ሲሰሩ ነበር። ከዚያም ከሁሉም በላይ አስከፊ የሆነውን ጦርነት ተጋፈጡ። ተቀብለውት የነበረው ፖሊሲ ማስደሰት የሚባለውን ነበር። የሁሉም የማስጠንቀቂያ ምልክቶች አይኖቻቸውንና ጆሮቻቸውን ዘጉ። እንደዚያ ያለው ወደ ድርጊት ለመግባት አለመቻል ሁለተኛውን የዓለም ጦርነት አስከተለ። በጦርነት ታሪክ አስከፊው ጦርነት። ጦርነቱ የኔን 6 ሚሊዮን አይሁዶችን ጨምሮ የ60 ሚሊዮን ሰዎችን ሕይወት የጠየቀ ነበር። ከዚያ ጦርነት በኋላ የአይሁድ ሕዝቦች በጭራሽ አይሆንም ማለት ዛሬ ነው በማለት ተማማሉ። ዛሬ እስራኤል ከታሪክ ትምህርቷን መማሯን አሳይታለች። ጠላቶቻችሁ ሊያጠፏችሁ ሲምሉ እመኗቸው። ጠላቶቻችሁ ጅምላ ጨራሽ መሳሪያ ሲሰሩ አስቁሟቸው። መጽሐፍ ቅዱስ እንደሚያስተምረን አንድ ሰው ሊገላችሁ ሲመጣ ተነሱና ቀድማችሁ ሰንዝሩ። ይህ እስራኤል ዛሬ በትክክል ያደረገችው ነገር ነው። ራሳችንን ለመጠበቅ እንደ አንበሳ ተነስተናል። ከ3000 ዓመታት በፊት ሙሴ ለእስራኤላውያን ከዚያን ጊዜ ጀምሮ ዛሬም ድረስ የጸና ውሳኔውን ሰጥቷቸዋል። ሙሴ ጠንካራና ደፋሮች ሁኑ አለም። ዛሬ ጠንካራና ደፋር ሕዝቦቻችንና ወታደሮቻችን ከነዚያ ሊያጠፉን ከሚፈልጉ አካላት ራሳችንን ለመጠበቅ በአብሮነት በጥንካሬ ቆመዋል። ራሳችንን እንጠብቃለን ስንል ሌሎችንም የምንጠብቅ ሲሆን ይህን ገዳይ አምባገነን ወደ መጣበት እንመልሳለን። የአሁን ትውልዶች የእኛ ትውልድ እንዳላፈገፈገ በጊዜ ወደ ድርጊት እንደገባ የጋራ ዕጣ ፈንታችንንም እንዳስከበረ ታሪክ ይመዘግበዋል። እግዚአብሔር እስራኤልን ይባርክ። እግዚአብሔር በሁሉም ቦታ ያሉትን የስልጣኔ ኃይሎች ሁሉ ይባርክ። ውድ ቤተሰቦቻችን በፌርማታ ማለዳ ሌሎች ትኩስ ዓለም አቀፍ ዜናዎች ዳግም እስክንገናኝ ድረስ ቸር እንቆይ።